ሌላ በሉኝ እልማይታ እንደው አስፈታ ቆይ ሊያይ ነው እልም እምቢ ስላለው እልም እንዲያይ ነው አሁን እንዲመርቁ ሌላውን አላውቅም አደምጡኝ አሁን እኔና ባለቤቴ አለ ታል መመረቂያ ይሄው እንዴ 200 ብር እንዴ 200 ነው አዎ እኔ ዋሻለሁ እኔ አልዋሽም እኮ 200 ነው አዎ 200 ብር እሱ ሹፌር ነው ሹፌሩ የመንግስት ነው የራሱ የመንግስት መጣም ቆንጆ ሎንዶሮ በር ነው ሎንችላል መጣም ቆንጆ የመንግስት አይደል መጣም ቆንጆ ሚስቱ ደግሞ ነጋዴ ናት ይሁን ነግዳት አትርፍ አሜን ነግዳት አትርፍ አሜን ባክትሙላ አሜን ያችንም በህልሜ መንገድ ላይ የሄድኩኝ እማማዝና ሲመርቁኝ አንድ ሴት አገኛየው ብዙ ብር አገኘሁኝ እማማዝና ያው መረቁ አይደል ከዛ የሆነች ሴትዮ ደግሞ እኔ እሳቸው ህልም አይፈቱም እኔ ነኝ የምፈታል እሳቸው ህልም አይፈቱም እኔ ነኝ የምፈታል እሳቸው ህልም አይፈቱም እኔ ነኝ የምፈታል እኔ እፈታለሁ አዎ አለችኝና በህልሙ አዎ እምትለው በህልሙ እሳቸው ህልም አይፈቱም እሳቸው ህልም አይፈቱም እኔ እፈታለሁ የምትለው በህልም ሴትዮ ማነች አንቺናሉ ናቸው አንቺናሉ እኮ እማማ ዝናሽ ወይ በህልሜ አለ እሺ እርሶ እሺ እኔ በመንገድ ላይ ሲሄድ ስሜን ጠሩና እየሰሙ ነው እሰማለሁ እሺ የኔን ስም ጠሩና አዎ መንገድ ላይ ሲሄድ ስሜን ጠሩና አዎ እሺ አንተ ቀይ ልጅ አዎ እሺ አንተ ቀይ ልጅ አዎ እሺ አሉኝ ከዛ ለምንድነው እርጎ ማትገዛልኝ አሉኝ በህልሜ ደነገጥኩኝ ምንድነው ማትገዛው ለምንድነው እርጎ ማትገዛልኝ አሉኝ ደነገጥኩኝ ተነገጥኩኝ እየበረርኩኝ እዚህ መጣሁኝ 3 እርጎ ይዤ መጣሁ አለ እርጎ ይዞ መጣልኝ እስቲ ፍቱት ህልሙን አይፈቱም እኮ ህልሙ ይፍቱት ይሄን ነው እርጎን ይዞ መጣ ይኸውና ነገ ቅዳሜ ነው ነገ እርጎ ጠጣለሁ ነገ ዛሬ አርብ ነው ተፈታ ዛሬ በጣም የገረመኝ ነገር እዚህ ወደ ምንድነው ይደለው መንገድ ወደ ፓስተር ጎዳና ይሄድን በሚገርማችሁ ሁኔታ ምን እንዳየው ታውቃላችሁ የስዊዘርላንድ ጎዳና የሚል ማለት ነው እኔ ነኝ እንዴት ነው ማን ነው አያውቁኝም እኔን አያውቁኝም አራ የሚሰበር ነው እኔ እዚህ ጋር ነው ፈልገው የሚሰበር ነው ይሁሉ ነው ወንበር እሱና እኔ የህፃን ነው እኔ እዚህ ጋር ነው ፈልገው እዚች ምንድነው እሱ በሙሉ ቃል የሚሰበር ቃል ውስጥ አለ አረ ማማ ዝናሽ ትንሽ ብቻ እቤት ሶፋ ወንበር ላይ ሄድና ተቀመጥ እሺ መብራት አለ ማማ ዝናሽ እቤት ሶፋ ወንበር ላይ ሄድና ተቀመጥ ደህና ነዎት ሰላም ይበሉኝ አጨብጥ ኧረ እባክዎትን አጨብጥ ምን ቁርባን እየቆረብኩ ነው በተስኪያን ሰው አልጨብጥም ዛሬ ቆርበዋል በተስኪያን ያቆረቡኝ ነው ይወሰዱ ሁሉ ስንት ሴት ናቸው 2 ሴት 2 ወንድ ጎበዝ የወለደው ይባረክ አሜን የወለደው ይባረክ አሜን የወለድከው ይባረክ የወለድከው ያስከው ይበርክት የወለድከው ይባረክ ማለት የልጆቹ ምርቃት ነው የወለድከው ይባረክ ማለት የልጆቹ ምርቃት ነው የወለድከው ይባረክ ያልኩት የደሞ ያስከው ይባረክ ማለት ደግሞ ይሄ ይታልሽ ውጪ አንቺ ማማ ዝናሽ እየፈለጉሽ ተሳሳሙ ተዋደዱ እንዲያራት ወልደዋል ተሳሳሙ እኮ ሚስቱን መርቁ ሚስቱ ሳይመርቁ እሱን ብቻ ለምን ነው የሚመርቁ ተሳሳሙ አንድነት ተሳሳሙ ተዋደዱ አፍና ቄት ሁሉ
እዚህ ሀገር መጥቼ ምርር ያለ ነገር ምን እንደሆነ ታውቃላችሁ? በጣም የሚገርመው ነገር ማለት ነው ምንድነው ካላችሁ የመኪና ትራፊክ አይታችሁታል? ከወጣን 1 ሰዓት ይሆነናል። አሁን 1 ሰዓት ሁሉ ስንጓዝ በቃ መኪናው ሲቆም ገና አሁን የምንሄድበት ቦታ ራሱ አልደረሰም። በጣም የሚገርመው ነገር ማለት ነው እና ከባድ ነው። ሰው እንዴት ብሎ ሰርቶ እንደሚበላ እዚህ ሀገር ጥያቄ ነው። እና አሁን እንግዲህ በጉዞዬ ዛሬ ወደ እማማ ዝናሽ ሄጄ ሰላም ልላቸው ነው። እማማ ዝናሽ ዛሬ ምን መጣለሁ ዘኪ እንግዲህ ይላቸዋል ቸኮሌት ይበላሉ። አሮ በመንግስት ሀገር ምናምን ነው የሚለው እና ይሄ በጣም ይገርማችሁ ስዊዘርላንድ ሱዛ ጎዳና ሀገርም በቃ ቀስ ብለን ነው የምንሄደው። ምክንያቱም የመኪና ወክ ነው። ያው ሰውም ለምዷል አይደል? ቀስ ብሎ መሄድ በእግር መሄድ ሰንፈን። ትላንት ግን እኔ ከሚገርም ነገር ከወሎ ሰፈርኛ ሰፈር ድረስ ማለት ነው በእግሬ ነው የመጣሁት። በጣም ነው ደስ የሚለው። እንደው የሚገርመው ነገር ድሮም ነው ሲጀምር ወክ በጣም ነው የምወደው እና እውነት ለመናገር አሁን እያየን ያለው ነገር ትልቁ ችግር ምን እንደሆነ ታውቃላችሁ? በዚህ ከቀጠለ የመኪና ብዛት በጣም አስቸጋሪ ነው። እንዴት ነው ዛሬ መኪና ነገ ይወጣል እንገናኛለን። እኔንም አካትችኛል ይተቻለ ምዝገባ በተቀያስተራ በሚገርም ሁኔታ ማለት ነው። እማማ ዝናሽ ቁጭ ብለው እየጠበቁን ነው። እማማ ዝናሽ አሁን ብታምኑ ባታምኑ እማማ ዝናሽ ልናይ ከሩቅ ተጉዘን ማለት ነው ወደ እሳቸው ቤት እየሄድን ነው። አም ቬሪ ኤክሳይቲንግ እውነት ለመናገር ብዙ አመት ነው የማውቃቸው በቲቪ በቪዲዮ ማለት ነው። አሁን እማማ ዝናሽ እንዴት ናችሁ? እማማ ዝናሽ አሉ አሉ? ውሻ አለ እንዴ? ኧረ በእናትህ ይታሰር እዛ ቪዲዮ ላይ ማይ ውሻ ያማል የት አለ? ኧረ እማማ ዝናሽ ውሻ እንዳይነክሰኝ ናስገቢን እንጂ እንዴት ናችሁ? እዚህ ነው ኖ ቹቹ ቦቢ ኖ እማማ ዝናሽ እኔ ነኝ። እንዴት ነዎት? ማን ነው? አያውቁኝም? እኔን አያውቁኝም? ኧረ የሚሰበር ዕቃ ነው። እኔ እዚህ ጋር ነው የምፈልገው። የሚሰበር ዕቃ ነው። የሁሉ ዕቃ ነው። እሱ ወንበር እሱና እኔ ህፃን ነው። እኔ እዚህ ጋር ነው የምፈልገው። እዚች ምንድን ነው እሱ? ያው ወንበር ቁጭ በል። እሺ ይቅርታ እዚህ ጋር እሺ ያ ወንበር አንተ ቆይ እናንተ እዚህ ጋር ቁጭ በል። እማማ ዝናሽ ምንድን ነው
ሰላም ልለውት ነው የመጣሁት። ሰላም ልለውት ነው የመጣሁት። ጆሮ አይሰማም። ሰላም ልለውት ነው የመጣሁት። ከየት ነው የመጣው? ከየት ሰፈር ነው? ከስዊዘርላንድ። ከስዊዘርላንድ። ከአዲስ አበባ ነው ወይ? ከአዲስ አበባ አጠገብ። ከአሜሪካን? ከአሜሪካን። አዎ። ከውጭ? አዎ። እና ምንድን ነው የምትፈልጉት? እዚህ ጋር መቀመጥ። ይህ ዕቃ ነው። ይህ በሙሉ ዕቃ ነው። የሚሰበር ዕቃ ነው ውስጡ ያለው። ኧረ እማማ ዝናሽ ትንሽ ብቻ። እቤት ሶፋ ወንበር ላይ ሂድና ተቀመጥ። እሺ መብራት አለ? እማማ ዝናሽ እቤት ሶፋ ወንበር ላይ ሂድና ተቀመጥ። ደህና ነዎት? ሰላም ይበሉኝ። አትጨብጥም። ኧረ እባክዎትን አልጨብጥም። እኔ ቁርባን እየቆረብኩ ነው በተስኪያን። ሰው አልጨብጥም። ዛሬ ቆርበዋል? በተስኪያን እያቆረቡኝ ነው እየወሰዱ። ሚካኤል ማርያም ታቦት እያቆረቡኝ ነው ቁርባን። እዚህ ሚካኤል ማርያም። እና እንዴት ነዎት? ጆሮ አይሰማም። ደህና ነዎት ወይ? አለሁ። በርትተዋል? አለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜሪካ ከኔ ጋር ይሄዳሉ? አሜሪካን ከኔ ጋር ይሄዳሉ? ጊዜ ሞቼ የደረሰ አሮጊት ደግሞ ሰማይ ላይ አውሮፕላን ላይ ሞታ ምን ወጣብኝ? አሟሙቴን አሳምርልኝ እያልኩ እዝጌር ለምናለሁ። ዘኪ የት ሂዶ ነው? አሟሙቴን አሳምርልኝ እያልኩ በጠሎት እዝጌርን የፈጠረኝን ለምናለሁ። ምን አለ እዛ ቢመጡ ትንሽ እዛ ቢመጡ ምን አለ ትንሽ ጊዜ። በግ አምላክ አጠፋው እንዴ? ተውጭ መንግስት የመጣ አላነጋግርም። እኔ መንግስት ይገለኛል። አረ ተውጭ መንግስት ጋር የመጣ ሰው አላነጋግርም። እሺ የመንግስት ይገለኛል። እሺ ይኸው ዛሬ ምን እንዳመጣው አዩ? ምንድነው? አዩ እንጂ ምንድነው? መብራት የለም። ቆይ ይኸው አንተ ማነው? ዘካራት ነህ? ይኸው አውቆ ነው የበራው። እንዲሁ ሲበረዋል አውቆ ነው የበራው። ሰው አላበራም። ሰላም በሉት፣ ሰላም በሉት። አውቆ ቅድም ቦግ አለ። እዚህ ነኝ። የት ነኝ አልካቸው? ሰላም ይበሉኝ። ተቀበሉ፣ ተቀበሉ። ይኸው ሌላም አለ። ይኸው እሱ ውስጥ እንዳለ ስጠኝ። ተቀበሉ። ቁጠሩ። ይቆጠር መጀመሪያ እዚህ ውስጥ ይገባል። 3 ነው። አንዱን እኔ እጠጣለሁ፣ ሁለቱን እርሶ ይጠጣሉ። ሁለቱን እሱ ይጠጣል። እኔ አንዱን እኔ እጠጣለሁ። የትኛው ይሻላል? ዛሬ አርብ ነው፣ ያው ነገ ነው የምንጠጣው። ዛሬ አርብ ነው፣ ነገ ነው የምንጠጣው። እዚሁ ያድራል እሱ ጋር። ችግር የለም። እሱ ውስጥ ከተተው እዚህ ላስገባው። እሺ ፍሪጅ ውስጥ አባው ድመቶቹ እየጎተቱ ይዘው ሄደው ይጠጣሉ። አስገባዋለሁ ፍሪጅ ውስጥ። ፍሪጅ ውስጥ እንድታገባው። እሺ ይኸው አሁን ይገባል። አንተ ሰላም ነው? ጎትተው ይዘው ሄዳሉ ድመቶቹ። አንድ ጊዜ ወደ እንደዚህ ማማ ዝናሽ አንዳንዱ ሰካው ዘከረ። በቃ አንዳንዱን ሰካው። ያው እሺ አንዳንዱ ሰካው። ያቺ ዛት ሄዳለ ወደዛ። አረ ሳምባ ነው፣ ለድመቶች ነው። ማማ ዝናሽ መስታወቱ የመንግስት ነው። ቆይ መስታወቱ የመንግስት ነው። እቃውም የመንግስት ነው። ጥንቃቄ አንተ ነው ያስቀመጠኝ። ስርዓት አድርግ። ቀስ ብለህ ተቀመጥ። ካልሆነ መስታወቱ መንግስት ይከሰናል። ማማ ዝናሽ ጆሮ አይሰማም። ቆይ ዘካሪያስ ያነጋግረኛል። ዘካሪያስ የታለ? ዘካሪያስ እዚህ ቁጭ በል። እኔ ጆሮ አይሰማም። እዚህ ቁጭ በል እናነጋግራቸው። ማማ ዝጋ። ዘግቼዋለሁ። ራሴን አሞኛል። ማማ ስለሰዓት ማማ ዝናሽ
አናግሯችሁ እስቲ በማርያም ራሴን አሞኛል ማርያምን ናዚ ቁጭ አይ እዚህ ነው የሚሻለኝ እዚህ ጋር እኔ እዚህ ጋር ልምጣ እኔ ህፃን ልጅ ነኝ ሳህን የምሰብረው ሁሌ 8 አመት ሙሉ ሳህን እንዳሰብሩ እንዴት ዋስ ሳትለኝ ደህና ዋሉ እኔ ጋር እንዲያደሩት ጧት አንጥታ አስቀመጥከኝ ተጫወቱ ከእንግዶቹ ጋር ማማ ዝናሽ እዚህ ጋር ልቀመጥ እኛ ተማሪ ከነ መጣኑ አሉ ተውጪ እጃቸው አሜሪካን መጣኑ አሉ ተሳስቶ ነው ከአሜሪካ አይደለም አስኮ ነው ሰፈሩ አስኮ ምንድነው የሚፈልጉት አነጋግርልኝ ጆሮ አይሰማም ና እዚህ ጋር ቁጭ በል ና አይ ተው ይቀመጥና ይቀመጥ ተውት ዳቆን እዚህ ጋር አርጉት ቆይ ማማ ዝናሽ እኔ እዚህ ጋር ልቀመጥ እዚህ ና ተቀመጥ ምን አለ ወንበሩ ላይ ብትሆን እዚህ ጋር ማማ አጣይቀች ዝም በል እባክዎትን በቃ አላነጋግርም ምን አረኩኝ እዚህ ላይ ሰው አይቀምያ ቁርባኑ ያስወጋል እሱም የቤተክርስቲያን ልጅ ነው ወይ እኔም አይ ቁርባኑ ያስወጋል እርሶ ብቻ ነው እንደ ቤተክርስቲያን ሰው አሜሪካን የመጣ ነው አይደለም አስኮ ነው ሰፈሩ አስኮ ነው አቋለው ሰፈሬ አስኮ ነው ይሄንን እዚህ ጋር መነጽር ያስቀምጣሉ ለዛ ነው ኦኬ እሺ ማማ ዝናሽ መነጽር ደህና ነው ቶይ እግዚአብሔር ይመስገን እሱ ጋር ለምን ያስቀምጣሉ ከኋላው ታያት ያስቀምጣሉ የምቃ ነው ጠጋበል ና ጠጋበል በቃ ዋና ተቀረሰኝ ማማ ዝናሽ እንዴ ሌላክስት ማማ ዝናሽ እንዴ ያው ወንበር እኔ እዚህ ነው ፈልገው ያው ወንበር በቃ እኔ ልሂድ በቃ ቁርባኑ ያስወጋል ልሂድ በቃ ይሄው ቁርባኑ ያስወጋል ይሄው በገብርኤል ያስወጋል እሺ አልፈልግም ይዛው ደዛ እኔ አልፈልግም ታብራስ አልፈልግም ወዲህ እሺ ወደ ኋላ የሚያስፈቱ እንደው አነጋገር ህልም ያስፈታ ነው የመጣው ከባድ ህልም አይቷል እዚህ ጋር ቁጭ በል እሺ ይሄው እሺ ይሄው አንተ ወደ ኋላ በጠጋ እሱ እየተቀበለ ነው የሚያናግረኝ እሺ እሱ እየተቀበለ ነው ታጆራ አይሰማም እሺ እማማ ዝናሽ የሆነ ምን ከራቸዋል አንደኛ እኔ ራሴን አሞኛል አንድ በሉ ማመጣ መቶኛ አይደለም አንቺና ረቀው ነው አይደለም ላንቺ ላሉ ያበደርኳት ብድር ነበረ እሱን አልሰጠችኝም ለዛ ታምም ያለው ራሴን አንድ በሉ የሰጠኋት ብድር ገንዘብ አልሰጥም አለችኝ በዛው በቤቱ ክራይ ይታሰባል ጎበዝ እንደው ጥሩ ነው በቤቱ ክራይ ይታሰባል ሁለተኛ አዳም በሉ እሺ ይሄ ሰው የቤተ ክርስቲያን ልጅ ነው አጥቢያ ቅዱስ ገብርኤል የቅዱስ ገብርኤል ልጅ ነው አስኮ ነው ከአሜሪካን የመጣ ነው ተሳስቶ ነው አቋለው ቅዱስ ገብርኤል ነው የቅዱስ ገብርኤል ይሄ ራሱ ይሄ ቅዱስ ገብርኤል አሁን የሚፈልገው ምንድነው ህልም ማስፈታት እርሶን ይወዶታል አንድ በሉ የስንት ነው 200 ብር እልሙ አንተ 100 ብር ነው የምትከፍለው 100 ብር መልስ ይመለስልሃል እሺ እልሙን ተናገር ንገራቸው አንዴ እሱ እየተቀበለ ይነግረኛል ጆሮ እኔ ነግሮኛል ህልሙን ከህልሙ በፊት ግን በሉ ምን ያስቆታል በደንብ አዳምጡ ቆሰለ ይሄ ልጅ እማማ ዝናሽ አሁን አንድ በጥባጭ መጣ ክምሩ ዳዊት ይዟት መጣ እብድራት መሰለኝ በሷ ውጭልኝ እያልኩ ስጮህ ወዴ ቆሰለ እማማ ዝናሽ እሱ ከልጁ ጋር ከባለቤቱ ጋር ከሚስቱ ጋርና ከሚስቱ ከባለቤቱና ከልጁ ጋር ስንት ልጅ አለው ጠይቁት ልጆቹ እንደ አንድ ላይ ነው የሚመረቀው 4 ልጅ አለው እውነት ተናገረ
ስንት አራት ልጆች አራቱ ልጆች ጋር የወለደችልህ አብራችሁ ናችሁ? አዎ አንድ ጋ ልጆቹ አራቱም በህይወት አሉ? ሁሉ ስንት ሴት ናቸው? 2 ሴት 2 ወንድ። ጎበዝ የወለደው ይባረክ። አሜን። የወለደው ይባረክ። አሜን። የወለድከው ይባረክ። አሜን። የወለድከው ያስከው ይበርክት። ያስከው ይበርክት። ይኸው የወለድከው ይባረክ ማለት የልጆቹ ምርቃት ነው። የወለድከው ይባረክ ማለት የልጆቹ ምርቃት ነው። የወለድከው ይባረክ ያልኩት ይሄ ደግሞ ያስከው ይባረክ ማለት ደግሞ ይሄ ደግሞ የወለድከው ይባረክ ማለት የልጆቹ ምርቃት ነው። የወለድከው ይባረክ ማለት ያስከው ይበርክት ማለት ገቢና ሀብት ነው። ወጪ የሌለው ያስከው ይበርክት ማለት ገቢና ሀብት ነው። የወለድከው ይባረክ ማለት የልጆቹ ምርቃት ነው። ሚስቱን ሳይመርቁም እንዴ ትምጣና ዛሬ አይከዲ እንዴ አንድ አካል ልደውልልህ አንድ ላይ ሆነው ነው የሚመጣው። ልደውልልህ ሊጎርሱኝ ነው። አርብ ነው ዛሬ ጾም ነው። ስጋ ነው ነገ ይሻላል። እማማ ዝናሽ ባልና ሚስት ማለት አንድ ላይ ነው የሚመረቀው። መታዚ አይደለም እንደዚህ አይደለም። ባልና ሚስት አንድ ላይ ነው እንዴ? አንተ አንድ ላይ መርቄ አይደል በሰርግ ያገባኸው? አንድ ላይ ሆናችሁ በሰርጉ ላይ መርቄ በሰርግ ያገባኸው እና ታዲያ ቢሆንም መርቁ፣ ሚስቱን መርቁ። ሚስት አልመጣችም የለች። አይመቻትም። እሷ አይመቻትም። አንድ ላይ ምንም ብትመጣ ሌላ ጊዜ አትመጣም። አይመቻትም እንዴ መርቋት። ለውጭ አንቺ ተመረቂ። መልኳን አላውቅም። ቀይ ነው መልኳ። ቀይ ነች። ያው ቀይ ነች። ወንታ እንዴ ይታልሽ ውጭ አንቺ ማማ ዝናሽ እየፈለጉሽ ተሳሳሙ ተወደዱ። እንዴ አራት ወልደዋል። ተሳሳሙ እኮ ሚስቱን መርቁ። ሚስቱ ሳይመርቁ እሱን ብቻ ለምን ነው የሚመርቁ? ተሳሳሙ አንድነት ተሳሳሙ ተዋደዱ። አፍናቂት ሁሉ ይኸው አንድ ላይ ምርቃት እቻት መርቋት። እቻት እንዴት ነበሽ? ተባለሽ አፋቅሽ አዋድሽ አፍናቂት ሁሉ አቤት እጃቸው ሳብልኝ። እጆትን ልሳም። ይኸው በቂ አይደለም? በቂ ነው። አዎ ደስ ብሏታል። አንድ ጊዜ ግን ያፋቅራችሁ ያዋዳችሁ ብለው መርቁን። ያፋቅራችሁ ያዋዳችሁ አፍናቂት በቃ ከዚህ በላይ ይበቃል። አፍናቂት በማህፀን ሳይገናኙ ነው አራቱ ልጆች ተወለዱት። ታዲያ ልጆቹን መርቄያለሁ። የወለድከው ይባረክ ብዬ ልጆቹን መርቄያለሁ። የወለድከው ይባረክ ማለት የልጆቹ ምርቃት ነው። የወለድከው ይባረክ ማለት የልጆቹ ምርቃት ነው። ያንተ ደግሞ ታገር ሰላም ጋር እድሜ ጤና ይስጣችሁ ከነ ሚስትህ። የአንደኛዋ የሴት ልጅ ስሙ ጽዮን ትባላለች። ጽዮን ይሁን የወለድ ያወጣላቸው ስም ነው። እኔ ያወጣው ታገር ሰላም ጋር እድሜ ጤና ይስጣችሁ። አሜን። ታገር ሰላም ጋር እድሜ ጤና ይስጣችሁ። ያ አንድ ላይ ተሷ ጋር ነው። ያ አንድ ላይ እሺ። ታገር ሰላም ጋር እድሜ ጤና ይስጣችሁ ማለት አንድ ላይ ተሷ ጋር ያው እሺ። አንደኛዋ ጽዮን፣ አንደኛዋ እስቲ ንገረኝ። አንደኛዋ ደግሞ መግደላዊት። የኔ ልጅ ስም አይነት በለ የኔ ልጅም ስም መግደላዊት። የሱ ሴት ልጅ አንደኛዋ መግደላዊት ገጠመ። አንድ ታንተ ላይ ስም ያንተ ላይ ስም ንቢቱ አይደል? ንብ የምትናደፍ ይዟት አልመጣም። አሁን ወንዶቹ ስማቸው ማን ነው? አንደኛው ዳዊት ይባላል። አንደኛው ልጁ ደግሞ ዘሚካኤል። ሁለተኛው ደግሞ ዘሚካኤል።
ስመ ገብርኤል ስመ ሚካኤል ነው። ስመ ሚካኤል ዘሚካኤል ስመ ሚካኤል። አዎ ነገው ሚካኤል። ጥሩ ነው። ቆንጆ ስምን ያወጣላችሁ የተባረከ ጥሩ ነው። ልጆቹን መረቁ። ያዋዳችሁ ያስማማችሁ አፍና ቂጥ ሁኑ ብዬ ልጆቹ የተወለዱበትን ማጠን መረቀው። እውነት ነው። ልጆቹ የተፈጠሩበት ልክ ነው ይገባል። አንድ ላይ ልክ ነው። ልጆቹ በተፈጠሩበት ዕቃ መረቁ። ልክ ነው። ማማዝናሽ ሌላ በሉኝ። እልም አይተህ እንደው አትፈታ። ቆይ ሊያይ ነው። እልም እምቢ ስላለው እልም እንዲያይ ነው። አሁን እንዲመርቁ ሌላውን አላውቅም። አደምጡኝ። አሁን እኔና ባለቤቴ አለ በጣም ነው የምንዋደደው፣ ግን አንድ ቀንም ህልም አይተን አናቅም። አንድ ቀን ህልም አይተን አናቅም። አዎ። እና ህልም እንድናይ መርቁን። ምክንያቱም ህልም ባታዩ ተዝገር ጋር ነው ያላችሁት። አይ ማየት ይፈልጋሉ። ህልም ተፈጣሪ ኖ አይ ማየት ይፈልጋሉ። ህልም ሙስሊም ነው ክርስቲያን ነው። እምታምነው ታቦት ማንን ነው? ቅዱስ ገብርኤል። ልጆች ወልደሃል? አዎ። ስንት ልጆች? 3 ሶስቱን ልጆች የወለደችው ጋር አብራችሁ ናችሁ? አዎ። እቻት እየሰማች ነው። በዛ በኩል ያው እዛ ጋር እሱ ደጃለ። አይ በዚህ በስልክ እየቀረጸ ነው። መርቋቸው አሁን ህልም እንዲያዩ እናት ህልም አያዩ። ውይ ህልም በይ የሚያምነውን ታቦጠሎት አድርግ ህልም እንድታይ። አሜን። እየመርቁ በቀጥሉ በቃ መርቁ። አሜን። በምታምነው ታቦጠሎት ህልም ያሳያል። አሜን። ባለቤትንም ይባርክልህ፣ አንተም ተባረክ፣ በልጆችም ይባረኩ በሉ። እንዴት አልመመረቂያው ይሄው እንዴ 200 ብር እንዴ 200 ነው። አዎ እኔ ዋሻለሁ። እኔ አልዋሽም እኮ 200 ነው። አዎ 200 ብር። እሺ ስንት ነው ወለድከው? 3 ሶስቱን ተወለደችው ጋር አብራችሁ ናችሁ? አዎ አንድ ላይ ናቸው። ስራችሁ ምንድን ነው? እሱ ሹፌር ነው። ሹፌሩ የመንግስት ነው የራስህ? የመንግስት በጣም ቆንጆ። ሎንድሮ በር ነው? ሎንችላል በጣም ቆንጆ የመንግስት አይደል? በጣም ቆንጆ። ሚስቱ ደግሞ ነጋዴ ናት። ይሁን ነግዳት አትርፍ። ባንክ ትሙላ። አሜን። የሁለቱን ነገር መርቋት። የወለዳችሁት ይባረክ። የወለዳችሁት ይባረክ። ያዛችሁት ይበርክት። አሜን። ተዋደዱ፣ ተሳሳሙ፣ አንድ ፍቅር ሁኑ። አሜን። የወለዳችሁት ይባረክ። የወለዳችሁት ይባረክ። ተዋደዱ። ታገር ሰላም ጋር እድሜ ጤና ይስጣችሁ። አሜን። ከዚህ የበለጠ ምርቃት የት ይገኛል? ታገር ሰላም ጋር እድሜ ጤና ይስጣችሁ። አሜን። ያው አበቃ። ይክተቱ በቃ ደብቁ። እነሱ ሲሄዱ እንተሳሰባለን። ሂሳቡን ያዙ። ደብቁ ማለት ይውሰዱት። ይችን ነጥቀህ ይዘልብ። አረ የሰው ገንዘብ እኔ የሰው ገንዘብ እኔ አነካም። አረ 200 ብር ብቻ ነው የሚሰጡኝ። በኋላ ስወጣ ቀበሉት። እማማ ዝናሽ እርጎ አንዱን እጠጣለሁ ብላ ዛሬ ዓርብ ነው። ነገ ጠጣ። አዎ ነገ ጠጣለሁ። ለኔስ አንድ እርጎ ለኔ አሁን የሱ ሰላም ነው። ይሄ የሰጡት እግዚአብሔር ይመስገን 200 ብር። እሱ 200 ብር ሰጥቷል። የሱ የ200 ብር ሰላም ነው። እግዚአብሔር ይመስገን ሰላም ነው። የ100 ብር አይደል? አሜን። አመሰግናለሁ። አሜን። አመሰግናለሁ። አሜን። እማማ ዝናሽ አሁን ይሄኛው በቃ አለቀ። ያ የምርቃቱ ነው። ደብቁ። ይሄ ተመርቋል። አዎ አልቋል። በቃ 100 ብር አይደለም 200 ብር ነው። ተመርቋል። በቃ አሁን ይሄኛው ህልም ነው። እሱ ህልም አለው። ተፈቷል። አይ አልተፈታም። መች ነገሩት እንዴ? ህልም አልነገርኩት። ልነግሮት ነው ገና። ህልሙን ይንገሩ።
ነገር ሁሉ ስትቆልል ልጆቹንም ስመርቅ ታገር ሰላም ጋር እድሜ ዘንደን አይጣችሁ ስል እሷ ጋር አንድ ላይ መርቁ ብሎ እኔ ቆሰለ ሰውነቴ ለምርመራ አራት ደም የተቀዳ ነው ሰውነቴ አልችልም። በህልሜ መንገድ ላይ የሄድኩኝ እማማ ዝናሽ ሲመርቁኝ አንድ ሴት አገኛየው ብዙ ብር አገኘሁኝ እማማ ዝናሽ ያው መረቁ አይደል ከዛ የሆነች ሴትዮ ደግሞ እኔ እሳቸው ህልም አይፈቱም እኔ ነኝ የምፈታል እሳቸው ህልም አይፈቱም እኔ ነኝ የምፈታል እሳቸው ህልም አይፈቱም እኔ ነኝ የምፈታል እኔ እፈታለሁ አለችኝና በህልሙ እምትለው በህልሙ እሳቸው ህልም አይፈቱም እሳቸው ህልም አይፈቱም እኔ እፈታለሁ የምትለው በህልም ሴትዮ ማነች? አንቺን አሉ ናቸው አንቺን አሉ እኮ እኔን አይፈቱም አለች። እኔ እፈታለሁ አለ እሷ ጋር ፈታ እንግዲያው እኔ ምን አይደል እንዴ እሱ አልፈልግም አለ በህልሜ ምን አልኳቸው በህልሜ አልፈልግም እኔ እማማ ዝናሽን ነው የምፈልግ ስል ሴትዮዋ እንደዚህ ያዘችኝ እንደዚህ ከዛስ ስሮጥ መጣሁ አሁን ይኸው ስሮጥ እሺ አሁን ተናገር ህልሙ እሺ አሁን ተናገር ህልሙ አሁን ህልሙ ምን መሰለዎት እሺ በህልሜ እማማ ዝናሽ ኢትዮጵያ ሀገርና እየተቀበል ንገረኝ ጆሮ አይሰማም እየተቀበልክ ንገረኝ እማማ ዝናሽ ወይዬ በህልሜ አለ እሺ አንድ ሴትዮ አንቃ እኔ ጋር ነው ህልም የምታስፈታው ብላ አነቀችኝ አለ በህልሜ ነው የሚለው አንቺን አሉ ላይ ስታንቃያየው አለ ከዛም በኋላ ያስኩና እኔ ደግሞ በቦክስ አልኳት ከዛ በልሙ እንዴ ስትለው ያየው እሱ አይደለች እንኳን እሱ ነው የሚለው እና እዚህ መጣ ጎበዝ አዩ አይደለ አሁን እልሙን ትነግረ እዛው እሱ ይነግረኛል እየተቀበለ ጆሮ አይሰማም ለምርመራ አራት ደም የተቀዳ ነው ሰውነቴ ለምርመራ ሁለት አይኔ ሞራ ሲገፈፍ ለምርመራ ሰውነቴ ለአንዱ አይኔ ሞራ ሲገፈፍ ሁለት ደም ተቀዳው ባውሎስ ዶክተሩ ቀዳ ለራሴ ነው ለምርመራ ነው ደም የሚቀዳው ባውሎስ ቀዳ ሄዱ አርሾ ቢያታ ተቀዱና በሁለት ደም ምርመራ ተኝተው ሞራ ይገፈፋል አለኝ እንደሱ ያዘዘኝን አደረግ ባውሎስ ደም ቀዳ መረመረ አርሾ ቢያታ ሄዱ ደግሞ በሁለት ደም ምርመራ ተኝተው ሞራ ይገፈፋል አለኝ ባውሎስ በልብስ ላይ ቀዱም የጅቡን ተርትረው በባዶ ሰውነት መልስ ሰክተው ነው ደም የሚቀዱት ደሙ ለምርመራ ነው ለራሴ ነው ደሞ ሂዱና አርሾ ቢያስታ ደሞ እንደዚህ ደም ስጡና በሁለት ደም ምርመራ ተኝተው ሞራ ይገፈፋል አሉኝ እንደሱ አድርጌ ነው እኔ ሁለቱም ሞራ የተገፈፈው ሁለቱ አሁን ደህና ነዎት መነጥር አለ እዛው ያዘ የታን መነጽሩ በመንግስት እየተገዛ ለመነጥሩ ተቀምጧል እዚህ ውጭ ስወጣና ልቆርብ ስሄድ ውጭ ስወጣ ነው የማደርገው መነጥሩ ኦኬ በል እንደዚህ ለበታች እሺ እማማ ዝናሽ ህልሙን ይፍቱታ እየተቀበልክ ንገረኝ ህልሙን እማማ ዝናሽ ወይዬ በህልሜ አለ እሺ እርሶ እሺ እኔ በመንገድ ላይ ሲሄድ ስሜን ጠሩና እየሰሙ ነው እሰማለሁ እሺ የኔን ስም ጠሩና መንገድ ላይ ሲሄድ ስሜን ጠሩና እሺ አንተ ቀይ ልጅ እሱ እሺ አንተ ቀይ ልጅ እሺ አሉኝ ከዛ ለምንድነው እርጎ ማትገዛልኝ አሉኝ በህልሜ ደነገጥኩኝ ምንድነው ማትገዛ ለምንድነው እርጎ ማትገዛልኝ አሉኝ ደነገጥኩኝ ተነገጥኩኝ እየበረርኩኝ እዚህ መጣሁኝ ሶስት እርጎ ይዤ መጣሁ አለ እርጎ ይዞ መጣልኝ እስቲ ፍቱት ህልሙን አይፈቱም እኮ ህልሙ ይፍቱት ይሄንን እርጎውን ይዞ መጣ ይኸውና ነገ ቅዳሜ ነው ነገ እርጎ ጠጣለሁ ነገ ዛሬ ዓርብ ነው ተፈታ ሌላ ህልም ያየኸው በቃ ተፈታ ይኛውማ
ሁለተኛ ህልም ደግሞ እሺ ነገረኛ ህልም ልንገራችሁ ነገረኛ ህልም በህልሜ አለ እሺ እንዳውን እንደ ቀዩ ልጅ አሉኝ አለ እሺ አትጎኒ እሺ ቀዩ ልጅ አሉኝ እሺ ና አሉ አንተ ቀይ ልጅ አንተ ቀይ ልጅ እርሶ ነው ለሱ የሚሉት እኔ ነኝ እሺ አሁን ና ቤቴን የሚከራይ ስለሆነ ላከራይ አሉት ፊታቸው አከራይ ፊታቸው ሲቀየር ተመልከት ቤቴን ና ተከራይ ቤቴን ማከራይ ተፈልጋለሁ አሉኝ እርሶ እና ቤቴን ተከራይ ማከራይ ተፈልጋለሁ በውኑ ያስተበውን ነው በውኑ ያስተበውን ይሄን ቤት ተመኝተዋል በውኑ ያስተበውን በልማሳየው ከባድ ነው እኔ አይ ይሄ ህልም ከባድ ነው አልንገራቸው ይቅር ተው ቀዩ ልጅ ተው አብስለው በውኑ የተመኘውን በውኑ የተመኘውን በልማሳየው ቆይ እኔ አሁን ህልሙ እንዴት ነው ይፈታልኝ ቤቱማ ያምራል በውኑ የተመኘውን በልማሳየው ቤቱማ በጣም ያምራል ቤቱ ያምራል ይላል መንግስት ነው ያሰራው መከራየት ፈልጋለሁ እኔ አይደለሁም መንግስት ነው ሰርቶ አስቀመጠኝ እኔ መከራየት ፈልጋለሁ በህልም ስላየው ግማሹን በህልሜ ስላየው ግማሹን ልከራይ ነው የሚለው ወታደር ይልካል መንግስት አብረን አሁን እዚህ ጠባቂ ያለው ራስጌ ያለው ግቢ ወታደሮች አሉ ዞረው በበሩ ይመጣሉ ጎትተው ተዋል መንግስት ጋር ያውኑ መንግስት በብረት ሰባብሮ እንዲህ ያጉራል ቶሎ አሁን ያው ሰሙ ዞረው በበሩ ይመጣሉ እና ደግሞ መስኮትም ስላለው አየር ያስገባል ያስወጣል ጥሩ ቤት ነው እየጋልሃል መንግስት ነው ቤቱ ይሄ እሺ መንግስት ይገላል የመንግስት ነው የኔ አይደለም ግማሽ ለሶ ግማሽ መንግስት ነው ያስቀመጠኝ ሰርቶ የኔ አይደለም ይበቃናል እኮ ቦታው ለሁለት መንግስት ይገላል ጠይቀው ሂድና እሺ በቃ ይቀር ህልሙ ጥሩ አይደለም ማለት ነው እንቀይረው ሌላ ህልም አለኝ ነው የሚለው ሌላ ህልም በህልሜ በጣም ፕሬዝዳንት ሶን አየው በህልሜ አለ ፕሬዝዳንት ጠቅላይ ሚኒስትር ሆኜ አየው የአገር መሪ ሆኜ አየሁኝ ጥሩ ነው እሱ ጥሩ ነው ይሆናል እንዴ አገር መሪ በጣም ቆንጆ ነው እኮ ይሆናል ወይ የአገር መሪነት እኮ የመንግስት ስራ ነው እኮ ይሆናል እዩት እስቲ ሁኔታውን ነገር ይሆናል በጣም ጥሩ ነው የአገር መሪነት ማለት የመንግስት ስራ ነው ልክ ነው አይቶናል በህልሜ ምንድነው ያየሁት አንተ ቀይ ልጅ እርሶ ማለት ነው እሺ ለኔ አንተ ቀይ ልጅ አሁን መንግስት ፕሬዝዳንት የምትሆነው አንተ ነህ ብለው እንደዚህ አድርገው ሆነ በቃ ወንበሩ ላይ አስቀምጠው ተቀመጥ ጥሩ ነው በቃ መሪ መሪ ነው የመጣው ዛሬ መጣንቆይ አረ ከባድ እዲ ይፍቱት ይሄን ዋናው ፕሬዝዳንት ነው የመጣው እዚህ ዛሬ ኦሮሮ ከባድ ነው መጣንቆይ ኦሮ ከባድ ነው መጣንቆይ መንግስት ነው ራሱ የመጣው መጣንቆይ ነው ከዛ ሲቀጥል ምን አሉኝ ከዛስ እሺ አላለቀም ህልሙ ቀጥል ፕሬዝዳንት መንግስት ከሆንክ በኋላ ማማዝናሽ ምን አሉኝ ቤቴን እሰጣለሁ አሉኝ እሳቸው ላንተ እኔ ፕሬዝዳንት ኮንኩኝ መሪ እኔ ፕሬዝዳንት ኮንክ አንተ ፕሬዝዳንት ኮንክ እርሶ ነው የሚሉት በህልሙ ገባኝ ገብቶታል አሁን አንተ ፕሬዝዳንት አለቃ ኮንክ መሪ ኮንክ ቤቴን ላንተ ሰጣለሁኝ አሉኝ እርሶ ለሱ አንተ ሙስሊም ነህ ክርስቲያን ይሄው በኔ ተመስላ ያለች ማርያም ነኝ ልትሰጥህ ነው እሺ በኔ ተመስላ ማርያም ነኝ ልትሰጥህ ነው መጡብን በቃ እንግዲህ ምን እናርግ እንግዲህ በኔ ተመስላ ማርያም ነኝ ልትሰጥህ ነው በቃ ይሰጣል በቃ ጠብቅ እሺ መቼ ነው በኔ ተመስላ ማርያም መቼ ልጠብቅ ይላል ጸሎት አድርግ ማርያምን እሺ በኔ ተመስላ ያያት ማርያም ነኝ ኦኬ በኔ እኔ አይደለሁም ያልኩ እርሶ ነው በኔ ተመስላ ማርያም ናት ልትሰጥህ ነው ስንት ቤት ነው የምትሰጠኝ ጸሎት አድርግ እሺ ማርያምን ጸሎት አድርግ እሺ ማማዝናሽ ጸሎት አድርግ ታቦቷን እዛው በተስኪያን ማማዝናሽዬ ቆንጆ
ቆንጆ ነገር ነው የነገሩኝ ዛሬ በጣም ደስ ብሎኛል አሁን ልሄድ ስለሆነ መልስ ስጡኝ ከ200 ብር ላይ 190 ብር መልስ ስጡኝ ነው የሚለው ብር ምላሽ እንዴ ይሄን ይመልስ ብር መልስ የሁሉ ስጦ ሰማይ እዝጌርን የሚያነቃንቅ ስናገሩዬ አራት ደም በተቀዳው ሰውነቴ ለምርመራ አራት ደም በተቀዳው ሰውነቴ ጳውሎስ ሆስፒታል የቀደርጀ ነው አይደለም ቆይ አንተ አዳምጥ እንጂ ቆይ ጳውሎስ ሆስፒታል በቃቸው ቆዩ ልንገረው እንዴ ልንገረው አይ በቃኝ እኔ ታምቦላ ልናገርም መልስ ስጡት በቃ አልሰጥም የሰጠው አልኩት ምንድነው በቃ እሺ ተውት የሰጠው አልኩት ምንድነው በቃ ስጡት ማማኝ ሰጣው የሰጠው አልኩት መልስ ስጡት እንኩ አራት ደም በተቀዳ ሰውነቴ መልስ ስጡት ይሄው መልሱ ይሄ ነው መልስ ስጡት መልስ ቻው ያው መንገድ መልስ ይሄ ነው መልስ እርሶ ደግሞ ነው ተወኝ መልስ ይሄ ነው መልስ የምጡ ወታደሮቹ ግልብጥ ብለው እዚህ ያሉ ጠባቂ እላኛው ግቢ ወታደር ተጠብቄ ነው የምኖረው እኔ ተወሩን ብቻ ይመልስ ወታደር እየተጠበቅኩ ነው የምኖረው በቃ ይጫወት በቃ ድምጤ ሰብተው እዚህ እላኛው ግቢ ነው ያሉት ወታደሮች ሰፈር ጠባቂ ሰላም ጠባቂ በቃ አልናገርም እሺ ረብሻው ምንድነው ምን ሆኑ ዞሮ በበሩ ግልብጥ ብለው ለዚህ ተጋልበል እየጎተቱ ወጥተዋል መንግስት ጋር እየጎተቱ ወጥተዋል ያውኑ መንግስት በብረት ተባብሮ ድልድይ ውስጥ ያጉራል ውጡልኝ ማማዝናሽ አሁን ልሄድ አላውቅም ውጡልኝ አይ አይደለም አኔ በስነ ስርዓት ቻው በሉ እንዴ ቻው ይበሉኝ ልሄድ በቃ ትቻለሁ ቆይ እማማዝናሽ እኔ ለኔ ሰጥቶኛል ምኑ 100 ብር ሰጠኝ ለራሴ አሁን በሰላም ደና ግባ ከልጅ ጋር ከሚስት ጋር ሰላም ግባ በሉልኝ ለኔ 100 ብር ሰጠኝ ቅድም ስመርቆያለሁ ለኔም ሰጠኝ 100 ተና ሚስቱ ተና ልጆቹ ስመርቆያለሁ እኮ ደናውን የመሰናበቻ ደና ደር በሉት ደና ደሩ ለምርመራ አራት ደም የተቀዳ ሰውነቴ ነው እየጮኩ ስናገር አመመኛውን ራሴን አመመኝ ያው ልሄድ ነው በሉ ደና ደሩ በሰላም ያስገባችሁ አሜን ደና ደሩ ሰላም ይመርቁኝ በቃ ያው ልሄድ ደና ደሩ ሰላም አሜን ሰላሙኑ ደና ደሩ ሰላሙኑ በደንብ መርቋቸው ወይ ቀደም ተመርቆያለሁ ታና ልጆቹ ታና ሚስቱ ቀደም ይጨምሩበት ትንሽ ያንሳል 50 ይጨምር ትንሽ ቀደም ታና ልጆቹ ታና ሚስቱ ተመርቆያለሁ 100 ብር እንጨምራለን አንተ ተው መስታወት እንዳሰብ ለማናጥሩ እዚህ ውስጥ ነው ተሰብርብኛለህ እንኩ አራሳኑን ሰበርከው ላይ እንኩ ሳኑን ተቀመጥክበት በቃ መርቋቸው ማማዝናሽ ልጆቹንም ተና ሚስትህ አንተንም አሜን ቅድም ስመርቋልኩ ልክ ነው ይበቃል በቃ ልጆቹንም አንተንም ሚስትህ አዳም ልጆቹንም አዳም ልጆቹንም ሚስትህንም አንተንም ቅድም ስመርቋል አሜን በሉ ዝም ብለው አሜን እያሉ ዝም ብለው መርቋቸው በቃ ሂዱ ግቡ ሰላም አሉ አሜን ሂዱ ግቡ ሰላም አሉ አሜን እሺ ናቸው በቃ ሰላም ባልጄ ሰላም ጉባ ሰላም ጉባ ማማዝናሽ በቃ እየሄድኩ ነው ቻው እሺ